اسمعوا لقصة የነዚህን የሁለት ወጣቶች ታሪክ አዳምጡ። يقول عبد الرحمن بن عوف رضي الله عنه እንዲህ ይላል إني لواقف يوم እኔ بدر በበድር ቀን ሰልፍ ላይ ቆሜ ሳለሁ فنظرت عن ወደ يميني ቀኜ ተመለከትኩ ونظرت عن ወደ شمالي ግራዬም ተመለከትኩ فإذا أنا بين በድንገት غلامين ራሴን من ከሁለት የአንሳር الأنصار ልጆች መሃል አገኘሁት حديثة እድሜያቸው أسنانهما ለጋ የሆኑ قال عبد الرحمن አብዱራህማንም አሉ አንደኛቸው ቆንጠጥ አደረገኝና አጎቴ ሆይ አለኝ يا عم አጎቴ ሆይ هل تعرف አቡ ጀህልን ታውቀዋለህን قلت نعم እኔም وما حاجتك አዋውቀዋለሁ إلى ምን أخي ፈልገህ ነው የወንድሜ ልጅ አለ قال بلغني أنه سب رسول የአላህን መልእክተኛ መሳደቡን ሰምቻለሁ والذي نفسي ነፍሴ በእጁ በሆነችው አላህ እምላለሁ እንደው ባየው لم يفارق سواء አካሌ ከአካሉ አይለይም ከኛ ውስጥ ቀድሞ የሚሞተው እስከሚሞት ድረስ قال عبد الرحمن ثم አብዱራህማንም አሉ طمسني ከዚያም ሌላኛው ቆንጥጥ አደረገኝና وقال يا عم አጎቴ ሆይ هل تعرف أبا አቡ جهل ጀህልን ታውቀዋለህን አለኝ قلت نعم እኔም وما አዋውቀዋለሁ ምን حاجتك إلى ፈልገህ ነው የወንድሜ قال ልጅ አለ بلغني أنه سب እሱም رسول የአላህን الله መልእክተኛ መሳደቡን والذي ሰምቻለሁ نفسي بيده ነፍሴ በእጁ በሆነችው አላህ እምላለሁ لو رأيت እንደው ባየው ولم يفارق አካሌ سواء ከአካሉ አይለይም حتى يموت እስከሚሞት ድረስ ከኛ ውስጥ ቀድሞ ሟቹ قال عبد الرحمن فتعجب አብዱራህማንም በዚህ ነገር ተገረምኩኝ ከዚያም አሉ ብዙም ሳልቆይ أن نظرت إلى አቡ ጀህልን በሰዎች መሃል ሲንቀሳቀስ አየሁትና ለእነርሱ አልኳቸው ألا ترى يا አላያችሁትም እንዴ هذا صاحبكم الذي تسأل ይኸውላችሁ عنه ስለ እርሱ የጠየቃችሁኝ ባለ ጉዳያችሁ قال فلما بدأ ጦርነቱን ሲጀመር አለ በፍጥነት ወደ እርሱ አመሩ አገኙትና እስኪሞትም ድረስ መቱት ثم انصرف إلى رسول الله ከዚያም ወደ صلى አላህ الله عليه መልእክተኛ وسلم ሰለላሁ ዐለይሂ ወሰለም ሄደው ነገሯቸው فقال لهم المصطفى ሙስጠፋም صلى الله ሰለላሁ ዐለይሂ عليه ወሰለም وسلم ማንኛችሁን የገደለው አሏቸው فقال كل واحد እያንዳንዳቸውም እኔ ነኝ የገደልኩት የአላህ أنا መልእክተኛ قتلته يا እኔ رسول ነኝ الله የገደልኩት የአላህ መልእክተኛ አሉ قال له ما እሳቸውም አሏቸው ሰይፋችሁን ጠርጋችሁታል አልጠረግንም አሉ ሰይፋቸውን ተመለከቱና ሁለታችሁን ገድላችሁታል ሁለታችሁን ገድላችሁታል አሏቸው እነርሱም معاذ بن عمرو بن الجموح ሙዓዝ ብን ዐምር ብን አልጀሙህ እና ومعاذ بن عفراء ሙዓዝ ብን ዐፍራ ናቸው ቤተሰቦች ቪዲዮ ከተመቻችሁ ሰብስክራይብ እያደረጋችሁ